ዛሬ ደግሞ ማሳያችሁ ቀለል ያለ ማስክ ነው ማለት ነው። በተለይ ቡግር ለሚወጣባችሁ መዳም ቤት ለምትሰሩ እንደዚሁም ደግሞ ቡግር እንደዚህ ቡግር ወጥቶ ከፊታችሁ ላይ ጥቁር ጥቁር የሚወጣ የለም። እኔ በሱን በጣም ነው የምጠላው ማለት ነው። ከዛ ምን ታረጋላችሁ? ቲማቲም አጥባችሁ እኔ አጥቤ ነው እንትን ያልኩት። ቲማቲም ታረጋላችሁ። ከዛ እኔ የቤት ቡና ነው የምጠቀመው። ኑስካፌ ምናምን ብዙ ጊዜ እኔ አልጠቀምም። ገባችሁ? ከኑስካፌ ያለውን ነገር ስለማይመቸኝ እንደዚህ አርጌ ቡና ፍሬሽ ቡና አረጋለሁ ማለት ነው። ፍሬሽ ቡና አረግና ከዛ የካስተር ኦይል ትንሽ እጠቀማለሁ። የካስተር ኦይል ብዙ ጥቅም አለው ማለት ነው። የካስተር ኦይል የታገኛላችሁ ካላችሁ አማዞን ላይ ይገኛል፣ ወይም ደግሞ አጣር ብትገዙ ጥሩ ነው። እኔ አሁን እዚህ ካናዳ ከህንዶች ነው ያገኘሁት ማለት ነው። የካስተር ኦይል ይሄው ማየት ትችላላችሁ ማለት ነው። ከዛ ትንሽዬ ነው የማረገው የካስተር ኦይል። ፊታችሁ ነጠብጣብ ላለው ፊታችሁ እንደዚህ ብጉር ላለው እንደዚህ ፊታችሁ እንዳይጠቁር ያረጋል ማለት ነው። በጣም ወፍራም ስለሆነ ትንሽ ነው የምጠቀመው። ገባችሁ? ከዛ ምን ታረጋላችሁ? እንደዚህ አድርጋችሁ ትቀቡታላችሁ ማለት ነው። ላሳያችሁ። ይሄን እንደዚህ ያረኩት ይሄን አጥበዋለሁ። ገባችሁ? እንደዚህ አድርጋችሁ ለጠቆረባችሁ ፊታችሁ እንትን ላለ በደንብ ሜሳጅ ታረጉታላችሁ። አብዛኞቻችሁ የሜሳጅን ጥቅም አታውቁም። ሜሳጅ አድርጉ። ሜሳጅ ካላረጋችሁ ትርጉም የለውም። ሜሳጅ ስታረጉ ግን ሰውነታችሁ ምን ይሆናል? በጣም ሀሪፍ ይሆናል። ሰውነታችሁ እንትን ይላል። የተጎዳው ቆዳው የሞተው ቆዳ ይወጣል ማለት ነው። እንደዚህ አድርጋችሁ እዩ። ቲማቲሙ እኔ እዚህ ከኔ ካሉበት ሀገር የገዛሁት የቆላ ቲማቲም ነው። ቆላ ታውቃላችሁ? የቆላማ ቦታ ቲማቲም። ይሄን ቲማቲም እኔ በጣም ነው የምወደው። ኢትዮጵያ ያለው ከኛ ሀገር ወደታች ቆላ አለ ማለት ነው። እና የዚህ ቲማቲም ሲመጣ ከኛ ሀገር ኮሜዲሮ ይባላል። ኮሜዲሮ ታውቃላችሁ? አታውቁም? ኮሜንት ላይ ጻፉልኝ። የኛ ሀገር ልጆች ካላችሁ ታውቁታላችሁ። እና እንደዚህ አድርጋችሁ በደንብ ሜሳጅ ታረጋላችሁ። በደንብ እሽት። ቲማቲም በጣም ለፊት ብዙ ጥቅም አለው። ይሄው እናቴኔማ ጥቅሙን ለእናንተ አሳያለሁ ብዬ እኮ በምክንያቱ ራሴን መጠበቅ አመጣው። ወላሂ እንዲሁ እንደዚህ አድርጋችሁ እኔ ባይዘው ይሄ ብጉር ምናምን በፊት ነበር እንጂ የሚወጣብኝ አሁን እንደዚህ መጠቀም ካመጣው ጀምሮ የለኝም ማለት ነው። እንደዚህ አድርጋችሁ በደንብ እንትን ላለው እንደዚህ አድርጋችሁ ሜሳጅ ታረጉታላችሁ። ሜሳጅ ግዴታ ከሀብታሞቹ ጋኛ ተቀላቅለን ራሳችንን መኮፈስ የለብንም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም የሚኖረው። እኔ እንደ ቤቴ ነው የምኖረው ማለት ነው። አሁን ይሄው እንደዚህ አድርጋችሁ እንደዚህ የፊቴንትን እንዴት ፏ እንደሚል ይሄን ቲማቲም በጣም ስለምወደው በዛው እንትን እያልኩት ነው። አያችሁ? ለምን ካላችሁ ይሄን ሻርፕ ያረኩበት ማለት ነው። እኔ ቤት ስላጸዳው ቤቴ እንዳይበላሽ ነው። አሁን ቲክቶክ ላይ ያወራው ቤት እያጸዳው ነበር። ይሄው እንደዚህ አድርጋችሁ ሜሳጅ እሽት። እንደዚህ ታረጉና ከዛ ምን ታረጋላችሁ? የተወሰነ ደቂቃ ትተውታላችሁ። የተወሰነ ደቂቃ ምናልባት 20 ደቂቃ ሊሆን ይችላል፣ 30 ደቂቃ። ቲማቲም ነው። የካስተር ኦይል ነው። ቡና ነው። ምንም የሚጎዳችሁ ነገር የለም። እንደዚህ አድርጋችሁ የተለያየ ስራ ካላችሁ ስራችሁን ትሰራላችሁ ማለት ነው። ስራችሁን ትሰሩና መጨረሻ ላይ ትታጠቡና የሚስማማችሁን ቅባት መጠቀም ትችላላችሁ። የሚስማማችሁን ቫዝሊን ምን መጠቀም ትችላላችሁ። ግን እኔ የምመክራችሁ ብዙ ጊዜ ቫዝሊን ማታ ብትጠቀሙ፣ ቫዝሊን ቀን ባትጠቀሙ እመክራችኋለሁ። ለምን? ቫዝሊን ቆሻሻ ስለሚስብ ቆዳችሁ በቀዳዳው ብዙ ቆሻሻዎች ይገባሉ፣ ብዙ ባክቴሪያዎች ይገባሉ። ስለዚህ ቫዝሊን ስተኙ ብቻ ብትጠቀሙ እኔ እመክራችኋለሁ። ገባችሁ?
እና ከዛ ምናልባት ካላችሁ የኮኮናት ቅባት መቀባት ትችላላችሁ ወይም የተለያዩ ቅባቶች ወይም ዘይቱን መቀባት ትችላላችሁ ወይም እንደዚህ ሌላ ነገር የምትጠቀሙ ካላችሁ እንደዚህ አድርጋችሁ ፊታችሁን ፏ አድርጋችሁ ተቀቡ። ማታ ባዝሊን ግን ስትጠቀሙ አሁን የምነግራችሁ ማታ ተጠቀሙ፣ ቀን አትጠቀሙ። ቀን ስትጠቀሙት ቆሻሻ ይስብና ሰውነታችሁ ባክቴሪያው በሰውነታችሁ ገብቶ በሽታ ያመጣል። ማታ ቅብት ብላችሁ ተኝታችሁ ጧት ተነስታችሁ በሳሙና ትጥብ ብላችሁ እንትን ስትሉ ፊታችሁ ፏ ይላል። ግን አብዛኞቻችሁ በተለይ መዳም ቤት የምትሰሩ ቀን ባዝሊን ትጠቀማላችሁ። ያንን ነገር እኔ አልመክራችሁም። ለምን ባዝሊን የሰውነታችን እንትን ይዘጋል፣ ከዛ ቆሻሻ ያስገባል። ቆሻሻ ከገባ ደግሞ ምንድነው የምትሆኑት እናንተ? ጥሩ አይደለም። ስለዚህ እንደዚህ አድርጋችሁ ራሳችሁን በዚህ መልኩ ፏ አድርጋችሁ ይሄ የጠቆረው ካለ እንደዚህ እንትን ያለ ነጠብጣብ ካላችሁ እንደዚህ ይሄው አያችሁት ፊቴ እንዴት እንደሚያምር አያችሁት? ይሄው እዩት ፊቴ እንዴት እንደሚያምር ማለት ነው። አሁን እኔ እንደዚህ አድርጌ በኋላ ቫይታሚን ሲ አለ ወይ ቫይታሚን ዲ እጠቀማለሁ፣ እሱን እቀባለሁ። ግን ከሌለ ደግሞ የኮኮናት ዘይት እሱን ፏ አርጌ እጠቀማለሁ። ፊቴ እንዴት እንደሚያምር እናንተን አሳያለሁ ብዬ በማረጋቸው ነገሮች ይሄው ፊቴን ሳልታጠብ ማሳያችሁ እንድታምኑ ነው። ሁለተኛ ደግሞ እንደዚህ ሜሳጅ እንደዚህ አድርጋችሁ እንደዚህ እዚህ ጋር ያለው ይጠፋል። እንደዚህ አድርጋችሁ ሁሉ ጊዜ ካለ እድሜያችሁ ማርጀት ይቀራል ማለት ነው። አሁን ብዙ ዶክተሮች አይታችሁ ከሆነ የቆዳ ባለሙያዎች አሁን በቲክቶክ በጣም እየመጡ ነው ማሻአላህ። እና እነሱ ስፖርት እንትን ይላሉ የፊት እንደዚህ ብላችሁ እኔ ግን በደንብ እንትን እያልኩ አይደለም ከነሱ ጋር እየሰራው ነው ግን እና እንደዚህ አድርጋችሁ ይኸው ፊታችሁን በዚህ ፏ የምን ከመዳሜ እንደዚህ ብላለሽ የምን ማለት ነው? እንደዚህ አድርጋችሁ ራሳችሁን ጥብቅ አድርጋችሁ ራሳችሁን ፏ ወላሂ ሰው ከሀብታም ጋር መወዳደር የለብንም። ሰው ባለው ነው። እንደዚህ አድርጋችሁ ራሳችሁን ፏ ታረጉና ከዛ መዳምዬ ምን ነው ፊትሽ አማረ ብትል አይ መዳምዬ እኔ እንዳንቺ አይደለሁም እኔ በድህነቴ ነው ምኖር ትያታለሽ። ይሄው ወላሂ ከመዳሞች ጋር የምን እንትን ማለት ይሄው እንደዚህ አድርጋችሁ ያ ሰላም። እኔ ቲማቲም ባይዘው በጣም ነው የምወደው በጣም ስለሚመቸኝ በዛውም እናንተን እያሳየው እየበላሁት ነው። ይሄው አያችሁ ፊቴን እንዴት እንደሚያሳምረው ይሄው እዚህ ጋር የጠቆረው እንደዚህ አድርጋችሁ ይሄው ሰው መልክ ይስጠኝ እንጂ ሙያ ከጎረቤት ይላል። በአሁኑ ሰዓት ሶሻል ሚዲያ ማስተምረው ነገር የለም። ገባችሁ? ሶሻል ሚዲያ ላይ በትርፍ ሰዓታችሁ እንደዚህ አድርጋችሁ እያያችሁ ራሳችሁን ጠብቁ። ይሄው 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 አያችሁ ከዛ ይሄው ፊታችሁ ፏ ሱብሃንአላህ። እስከዛሬ ስንት ሰው ክሬም እየገዛ ይሆን? ነው እንደዚህ አድርጋችሁ ራሳችሁን ፏ ማድረግ ትችላላችሁ። ግዴታ ከሀብታም ጋር አትወዳደሩ። ይሄው ላሳያችሁ ፈልጌ ነው። ከምታጠብ እዚሁ እንደዚህ አድርጌ ላሳያችሁ። አያችሁት? ይሄው የቅድም ፊቴና የአሁን ፊቴ አንድ አይደለም። ይሄው እንደዚህ አድርጋችሁ ግዴታ ከሰው ጋር ከሀብታም ጋር መወዳደር አይጠበቅባችሁ። ይሄው አያችሁት?
የኔ ይሄ በፊት አረብ ሀገር እያለሁ ስለማልተኛ እንቅልፍ ማለት ነው 18 ሰዓት ስሰራ ስለነበረ ፊቴ በጣም ይሄ ጠቁሮ ነበር ወላሂ። አሁን ግን እያለ እየቀነሰ እየመጣ ነው እዚህ ሀገር ከመጣው ጀምሮ ማለት ነው። እንደዚህ አድርጋችሁ ራሳችሁን ትሪት ማድረግ ትችላላችሁ። ጥያቄ ካላችሁ ጠይቁ።